ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ከብዙ መጥፋት በኋላ ተመልሼ መጥቻለሁ። ለዛሬ ይዤላችሁ የቀረቡት ቪዲዮ በመጥበሻ የተሰራ ቆንጆና የሚጣፍጥ የጾም የሙዝ ኬክ አሰራር ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። ጉድጉድ ያለ እቃ እናዘጋጅና እዚህ ጋር የምጠቀመው የሙዝ መጠን 4 ነው። አራቱም ሙዝ በጣም የበሰለ ቢሆን ቆንጆና የሚጣፍጥ ኬክ ይሆነላችኋል። ቀረት ብሎታል የኔ ምንም ችግር የለውም። ባላችሁ ሙዝ መጠቀም ትችላላችሁ። ነገር ግን በደንብ የበሰለ ቢሆን ይመረጣል። ሙዙን እንግዲህ እንደምትመለከቱት በሹካ ወይም በምታገኙት ነገር በደንብ አድርገን እንፈጨዋለን። በጁስ መፍጫ ግን አይሆንም። እኔ በጁስ መፍጫ የሙዝ ኬክ ስሰራ አልጠቀምም። በሹካ ወይም የእንቁላል መምቻዋ ይቺ ትንሿ አለች አይደል፣ በዚያ ማድረግ ትችላላችሁ። በጁስ መፍጫ ግን አይሆንም ማለት ነው። እንደዚህ ቆንጆ አድርጌ ሙዙን ፈጭቼ አዘጋጀሁት። 4 ሙዝ ነው የተጠቀምኩት እንደነገርኳችሁ። ከዚያ በመቀጠል ዱቄት ነው የተጠቀምኩት። የዱቄት መጠን 300 ግራም ዱቄት ተጠቅም ያለው። በወንፊት እንደዚህ እናጣራዋለን። በወንፊት ለኬክ ሲሆን በወንፊት ስንነፋው ቆንጆ ፍፍት ያለ ኬክ እንዲሆንልን ያደርጋል። ሞክሩት። ከዚያ በመቀጠል እዚህ ጋር 1 የሾርባ ማንኪያ ቤኪንግ ሶዳና 1 የሾርባ ማንኪያ ቤኪንግ ፓውደር እጠቀማለሁ። ባይካርቦኔት ሶዳም ካገኛችሁ ይሆናችኋል። ከዚያ ዱቄቱን ቤኪንግ ፓውደሩንና ሶዳውን አንድ ላይ በደንብ አድርገን እንቀላቅለዋለን። ደረቅ ግብአቶችን እንደዚህ እንቀላቅላቸዋለን ማለት ነው። ከዚያ እንግዲህ ዱቄቱን ካዘጋጀው በኋላ በመቀጠል ሙዙን ፈጭቼ ያዘጋጀሁት ሙዝ ላይ ስኳር እጠቀማለሁ። ስኳር እኔ 2 የሾርባ ማንኪያ ብቻ ተጠቅሜያለሁ። በጣም ጣፋጩ እንዲበዛ ስለማልፈልግ ማለት ነው። እናንተ ግን ትክክለኛ መጠኑ ግን ግማሽ ኩባያ ስኳር ነው። እኔ 2 የሾርባ ማንኪያ ስኳር ተጠቅሜያለሁ። ጨው በትንሹ በጣም በትንሹ ጨው ተጠቅም ያለው። ከዚያ ቫኒላ ፈሳሽ ወይም ፓውደሩን መጠቀም ትችላላችሁ። 2 የሻይ ማንኪያ ወይም 1 የሾርባ ማንኪያ የቫኒላ እንጠቀማለን። እሽጓን ከሆነ ፓውደሩን ከሆነ ደግሞ 1 እሽግ ይበቃል። ይህኛው ቪኒገር ኮምጣጤ ነው ወይም የሎሚ ጭማቂ መጠቀም ትችላላችሁ። 1 የሾርባ ማንኪያ ተጠቅም ያለው። የጾም ስለሆነ ቆንጆ ጣዕም እንዲኖረው ያደርግልናልና አችቶ ወይም የሎሚ ጭማቂ 1 የሾርባ ማንኪያ። ሌላኛው ውሃ ነው። ውሃ ለብ ያለ ቢሆን ቀዝቃዛው የለቀቀው ለብ ያለ አለ አይደል፣ በጣም ያልሞቀም ቢሆን ይመረጣል። 1 ኩባያ ተጠቅም ያለው ወይም 125 ሚሊ ሊትር መጠቀም ትችላላችሁ። ከዚያ አንድ ላይ በደንብ አድርገን ፈሳሾቹን ግብአቶች ጨምረን ስኳር ውስጥ ይሟሟ ድረስ ከቀላቀልን በኋላ 5 የሾርባ ማንኪያ ዘይት ተጠቅሜያለሁ። ዘይቱን እንግዲህ ትንሽ መቀነስ ትችላላችሁ። እኔ 5 የሾርባ ማንኪያ ዘይት አድርጌያለሁ። አንድ ላይ ቆንጆ አድርጌ እቀላቅለዋለሁ። በጣም ቀላልና እቤታችሁ ሰርታችሁ መሞከር የምትችሉት ኬክ ነው። በዚያ ላይ ደግሞ በመጥበሻ መስራት ትችላላችሁ። አሳያችኋለሁ እንዴት እንደምሰራው። ከዚያ እንግዲህ ፈሳሾቹን እንደዚህ ከፍ ያለ ጉድጉድ ያለ እቃ እናዘጋጅና እንደዚህ አድርጌያለሁ። ከዚያ የቀላቀልኩትን ቤኪንግ ፓውደር ሶዳውንና ዱቄቱን ቀላቅዬ ቅድም መጀመሪያ ላይ አሳይቻችኋለሁ። እሱን ቀስ እያለን እንደዚህ እንቀላቅለዋለን። አንድ ጊዜ አልጨምረውም። ከዚያ በደንብ አድርገን መቀላቀል ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ እያደረጋችሁ ደግሞ ለሌሎች ቪዲዮ ለሌሎች እንዲደርስ እና አዳዲስ ቪዲዮ ስለቅ እንዲደርሳችሁ አድርጉ። እንግዲህ እንደምትመለከቱት ዱቄቱን እየጨመርኩ ቆንጆ አድርጌ ቀላቅዬ አዘጋጀዋለሁ። የሊጡ ውፍረት ይህን ይመስላል እንደምታዩት ነው። ከዚህም ትንሽ ቀጠን ካለላችሁ ማድረግ ትችላላችሁ። ከዚያ መጥበሻና አዘጋጅና ትንሽ ዘይት አደርጋለሁ። ዘይቱን የመጥበሻውን ዙሪያ በደንብ አድርጌ እንደዚህ በብሩሽ ወይም በእጃችሁ በደንብ አድርጋችሁ አዳርሳችሁ መቀባት አለባችሁ። ዙሪያውን ዘይት መቀባት አለበት እንደምትመለከቱት ማለት ነው። በወፈር ያለም ድስት ካላችሁ ይሆናል። ግን ዋናው እዚህ ጋር በመጥበሻ ስናበስል እሳቱን በጣም መቀነስ አለብን። ዱቄት ብናደረግኩበት እንደምትመለከቱት እንዳያጣብቅብን ማለት ነው። እንደዚህ በስሱ መሆን አለበት። በኋላ ከታች ደግሞ ኬኩ ላይ ዱቄት እንዳይሆን በስሱ ነው ዱቄት ብንምናደርገው። ከዚያ ያዘጋጀነውን የሊጥ ውህድ እንገለብጣለን። መጥበሻችን ላይ ወፍራምና ስስ እንዳይኖረው እንደዚህ በደንብ አስተካክለን ሊጡን እናዘጋጃለን። በጣም ቀላልና ማናችንን መስራት የምንችለው የኬክ አይነት ነው። በዚያ ላይ አሁን ለጾም ጊዜ ቆንጆ ተመራጭ የሆነ ኬክ ነው። እንደምትመለከቱት እኔ የመጥበሻዬ ክዳን ማስተንፈሻ ስላለው በፕላስተር ይችን ወይም በሶፍት አድርጋችሁ መከደን አለበት። ምንም አይነት እንዲነፍስበት አያስፈልግም ኬክ ስንሰራ ማለት ነው። እንደምታዩት እንግዲህ
ይኸው ከ30 ደቂቃ በኋላ እንደዚህ ሆኖልኛል። በጣም ቀነሳችሁ ነው እሳቱን ማብሰል ያለባችሁ። ዙሪያው ቀላ ሲልና ከላይ ደግሞ እንደዚህ ምጥጥ ሲል እንገለብጠዋለን። ከላይ መገልበጫችን ሳህን ላይ ግን ሳህኑን ዘይትና ዱቄት አድርገን ቀብተን መሆን አለበት እንዳያጣብቅብን ማለት ነው። እንደምትመለከቱት እንዴት እንደሚያምር እዩት። እንደዚህ ቆንጆ ሆኖ ከስር በስሎልኛል። ጊዜ ወስዳችሁ ብታበስሉት ይሻላል፣ እሳቱን በጣም ጨምራችሁ ከምታበስሉት። መብሰሉን ለማረጋገጥ እንግዲህ ከፊት እንዳያችሁት መጠጥ ሲል ከላይ እና ዙሪያው የመጥበሻው ዙሪያ ቀላ ቀላ ሲል ከዚያ ገልብጠን ለ10 ደቂቃ ለ5 ደቂቃ የሚሆን እንደገና እናበስለዋለን። እንደምትመለከቱት እንደዚህ ቆንጆና የሚያምር ኬክ ሆኖልኛል። እንግዲህ ኬኩን አቀዝቅዘን መቁረስ ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሽታው ደግሞ የተለየ ነው። እንግዲህ በመጥበሻ በቀላሉ ደግሞ እንደዚህ መስራት የሚያስደስትና በጣም ቆንጆ አሰራር ነው። እንደምትመለከቱት ደግሞ ቆርሼ ላሳያችሁ። ላይክ እያደርጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ብዙ ጊዜ ስለሆነኝ ቪዲዮ ከሰራው ቆይቻለሁና ለሌሎች ቪዲዮ እንዲደርስ አያደርግልኝም ዩቲዩብ። እናንተ ላይክ ካላደረጋችሁልኝ ላይክ አድርጉ። ይኸው እንግዲህ ቆርሼው እዩት። እንደዚህ ቆንጆ ሆኖ በስሎልኛል። ፍርፍር ብሎ በጣም ነው ደስ የሚለው ሽታው። እንግዲህ እንደዚህ ሰርታችሁ ሞክሩት፣ እዩት። ቆርሼ ላሳያችሁ ውስጥ ድረስ እንዴት እንደበሰለ ማለት ነው። ይኸው ይህን የመሰለ የሚጣፍጥ ያለ ኦቨን ቆንጆ የሙዝ ኬክ የጾም መስራትና መጠቀም ትችላላችሁ። ለልደት፣ ለቡና ቁርስ ከታች ራሱ እንዴት እንደበሰለ እዩት። ከሁለቱም በኩል ቆንጆ ሆኖ በስሎልኛል። ጊዜ ወስዳችሁ እሳቱን ቀንሳችሁ ማብሰል ብቻ ነው የመጥበሻ ኬክ ስንሰራ ዋናው ወሳኝ ነገር ማለት ነው። ስለተከታተላችሁኝና ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ።